በአቂዳ ጉዳይ ላይ በቢድዓ መስአላ ላይ በእንትን ጉዳይ ላይ የትኛውም መስአላ ላይ በነቢዩ ሰለላሁ ዐለይሂ ወሰለም ዘመን ያልነበረ እምነት ያልነበረ ሸሪዓችን ያልነበረ ነገር ዛሬ ላይ ደርሶ ሸሪዓ የሚሆንበት ምንም አይነት አካሄድ የለም። ምንም አይነት አካሄድ ተግባባን። ስለዚህ ለእናንተ መልስ መስጠት እንኳን አይጠበቅብኝም ነበር። ምክንያቱም እፎይ እናንተ መደገፉ ብቻ በቂ መልስ ነበር። በቂ መልስ ነበር እፎይ እናንተ መደገፉ፣ ወይ ደግሞ እፎይ የእናንተን አጀንዳ ነው ብሎ ይዞ መምጣቱ ብቻ በቂ ነበር። መደበቅ ነበረባችሁ እፎይ ያን ነገር ሲያመጣ። ወላኪን እናንተ ምን አደረጋችሁ? አጨበጨባችሁለት በደንብ አድርጋችሁ። በነገራችን ላይ መስአላው ሌላ ጉዳይ አለበት ታውቃላችሁ። ከጀርባው ሌላ ጉዳይ አለው። በሸሪዓ እይታ ካየ ነው። ኧረ ተው እናንተ ሰዎች ጊፍት አትላኩ እያልኩ ነው። በሸሪዓ እይታ ካየ ነው ሌላ ጉዳይ አለበት ስላችሁ ነበር። ታብታብ አድርጉ እንጂ ጊፍት አትላኩ። ባረከላሁ ፊኩም። ሰዎች ገብተው እንዲመለከቱ ታብታብ ማድረጉ ክፋት የለው፣ ጊፍት መላኩን ግን አበደን። ስለዚህ አሁን ወንድሞቼና እህቶቼ ራሳችሁ የፈጠራችሁትን አቂዳ ሙስሊሙ ኡማ ላይ ፑሽ ማድረግ አትሞክሩ። ከውዝ ሙስሊሙ ኡማ መከተል የሚፈልገው ኢስላምን ነው። ላኢላሃ ኢላላህ ሙሐመዱን ረሱሉላህን ነው። ሙስሊሙ ኡማ መከተል የሚፈልገው ሰሓቦችን ነው። ሙስሊሙ ኡማ መከተል የሚፈልገው ቁርአን ላይ የተጠቀሰውን ሰሓቦች ያስተማሩትን ሐዲስ ላይ የተነገረውን ነው እንጂ ማንም ብድግ አለና ወይ ይሄ ነገር እኮ አላህን አይመጥነው ማነህ አንተ አይመጥነውም ስትል ማነህ? አይደለም ለትልቁ አምላክ ለአላህ ስብሓነሁ ወተዓላ ይቅርና ተራ የአንድ ሀገር መሪ ይሄ ነገር ይገባኛል ይሄ ነገር አለኝ ካለ ልትከራከር አትችልም። ኢትዮጵያ ላይ ተቀምጠ ስለ ጠቅላይ ሚኒስትር አብይ አህመድ የማይሆን ነገር እሱ ያለውን ነገር ትቀጥፍበት ከሆነ ዘብጥያ ነው የምትወርዳት ነው አይደለም? ረብል ዒዘቲ ወልጀላልን አላህን ያላየኸውን አምሳያ የሌለውን ራስ እየተነሳ ይሄማ ለሱ አይገባምን አላህ ያውቀዋል ምን እንደሚገባ ምን እንደማይገባ። በነገራችን ላይ የሆነ ምሳሌ ላምጣላችሁ እስቲ በደንብ እንድትረዱ። ጓደኞቻችሁን ይዛችሁ እንግዳ ሆናችሁ የሆነ ሰው ቤት ሄዳችሁ ሰው ቤት ደርሳችሁ ቁጭ ስትሉ ያ ጓደኛችሁ በጣም ጥበበኛ ከሆነ ሲናገር በጣም አንደበተ ርቱዕ ከሆነ የፈለገ ነገር ቢናገር እኮ አትጨናነቁም። በቃ ዘና ብላችሁ የምትቀመጡት አይደል? ይናገራል የፈለገ ነገር እንኳን በንግግሩ ቢያጠፋ ይመልሳል ብላችሁ ነው የምታስቡት አይደል? ነዓም ይሳሳታልን ብላችሁም ብዙ ስለማትገምቱ ምርጥ ንግግር ይናገራል ብላችሁ ተስፋ ትጥሉበታላችሁ። ነዓም ጓደኛችሁ ግን በተናገረ ቁጥር ጃበል ዒድ የሚባል አይነት ከሆነ በተናገረ ቁጥር የማይሆን ንግግር የሚናገር በተናገረ ቁጥር የማይሆን ነገር ውስጥ የሚገባ ከሆነ የሆነ ንግግር ሲናገር ትሳቀቃላችሁ። በቃ እሱ የተናገረውን ነገር ለማስተካከል